ስለዚህ ማናችንም ብንሆን ያለውን ነገር መርምረን ቤተክርስቲያንን የሚጎዳ ነገር ላይ ማናችንም ብንሆን አንለያይ። በቋንቋ መማር ማንም ሰው እንካ ብሎ የሚሰጥህ መብት አይደለም፣ ማንም የሚከለክልህ መብትም አይደለም። ይሄ መጽሐፍ ቅዱሳዊ ነው።
በመጽሐፍ ቅዱስ እንደተነገረው በዓለም ወንጌል ሳይሰበክ የእግዚአብሔር መንግስት እንደማይመጣ ይናገራል አይደለም ወገን? ስለዚህ ይሄ ማለት ምን ማለት ነው? የእግዚአብሔር ቃል በየትኛውም ቋንቋ ቢሆን ዓለም ላይ ላለ ሰው ሁሉ ይደርሳል ማለት ነው። ስለዚህ እግዚአብሔር ይሄ ቃል ይፈጸም ዘንድ የእግዚአብሔር መንፈስ ይሄንን በምድር ላይ ያሳካል ማለት ነው። መንፈስ ቅዱስ የሚያሳካው አገልግሎት። ስለዚህ ይሄ እከሌ ከለከለኝ እከሌ ሰጠኝ ምናምን የምንለው መብት አይደለም። እኔ አሁን አማርኛ ቋንቋ ልናገር እንጂ የትውልድ ቋንቋ አማርኛ አይደለም። በቋንቋዬም ይሰበካል፣ በቋንቋዬም እማራለሁ፣ በአማርኛም እማራለሁ፣ በየትኛውም እማራለሁ በተገኘው ነገር ግን ቋንቋ የሰው ልጅ የመለያያ ምክንያት ሊሆን አይችልም። እያንዳንዱ ምዕመን አሁን እኔ ለራሴ የሚሆን በሌላ ቋንቋ ለሚማሩ ሰዎች በተቻለኝ አቅም አገልግሎት ሰጥቻለሁ። አስተማሪ አይደለሁም፣ ግን ባገኘሁት መንገድ በኦሮሚያም ይሁን በሌላ በደቡብም ይሁን በሰሜንም ይሁን በቻልኩት አገልግሎት ሰጥቻለሁ በቋንቋቸው መማር ለሚፈልጉ ሰዎች። ስለዚህ በቋንቋ ለመማር ግን ቤተክርስቲያን መፍረስ አለባት ወይ ነው ጥያቄ። የቋንቋ ችግር መፈታት አለበት፣ ሰዎች በቋንቋ መማር አለባቸው ምናምን ትክክል ነው እሱ። እኔ እሱ ላይ ምንም ጥያቄም ብዥታም የለብኝም። እንዲማሩም ጥረት አድርጌያለሁ። ግን እኔና አንተ ቤተክርስቲያን ውስጥ ያለ ችግር የኔና ያንተ እኩል ችግር ነው። አንተ በቋንቋ ባለመማር ምክንያት ከመንፈሳዊነት ቢጎድልብህ እኔም ጭምር ነው የሚጎድልብኝ፣ አንተ ብቻ አይደለም። ምክንያቱም እኔ በህይወቴ ከቤተ ክርስቲያን ሰው እንዲጠፋ አልፈልግም። አይደለም እንኳን አንተ እዚሁ አጠገቤ ኦሮምኛ የምትናገረው ወንድሜ ቀርቶ ገና በዓለም ላይ ቤተ ክርስቲያን ለዓለም ትደርሳለች ተብላ የምትጠበቅ ቤተ ክርስቲያን ነች። ታውቃለህ ይሄንን አይደለ እንዴ ወገን? ዓለም ይጠብቃታል፣ እንድንባታለን። በዚች ሃይማኖት ተጠምቀን በዚች ሃይማኖት ተምረን እንድንባታለን ብለው ዓለም ሁሉ ገና ትድረስልን ብሎ የሚጠብቃት ቤተክርስቲያን ነች። ይሄ ማለት ነገ የኢትዮጵያ ቤተክርስቲያን አፍሪካ ሀገሮች ሁሉ እየገባች ነው። በሌላውም ዓለም ሌላ ቋንቋ ባለበት በጃፓንም ራሱ ሲቀደስ አይተሃል። ምናልባት ካላጋጠመ አላውቅም እንጂ። ስለዚህ እንኳን አንተ አጠገቤ ያለው ወንድም ቀርቶ ነገ ሌላውም ሀገር ገና በቋንቋው እኔ ጃፓንኛ የሚያውቅን ሰው በአማርኛ ካልቀደስክ በግዕዝ ካልቀደስክ እለዋለሁ እንዴ? እነዛ ሰዎች የሚያገኙትን ከቤተ ክርስቲያን የሚያገኙትን ትምህርት በራሳቸው ቋንቋ ለፍተው ተርጉመው እንድንበታለን ብለው ትምህርቱ ገብቷቸው በራሳቸው ቋንቋ ተርጉመው እየተማሩና እየቀደሱ ነው። በጃማይካ በካሪቢያን በእነዚህ ሁሉ እንግዲህ ተሞክሮችን እያየን ነው። ስለዚህ እኛ በአንዲት ሀገር የምንኖር ሰዎች ይበልጥ በዚህ ነገር መስራት አለብን፣ መልፋት አለብን እንጂ ቤተ ክርስቲያንን ወደሚከፍል ደረጃ እንዴት አድርገን ነው የምንሄደው? ነገ ችግሩ የቤተ ክርስቲያን መከፈል ችግር ለእናንተ አልታያችሁም ወይ? ቀኖና ቤተ ክርስቲያን ፈርሶ የሚሰራ ስርዓት ትክክልስ ይሆናሉ? እንጅርተኒ ሞስኒ ቆይስቲ ማሪ ተቀኖነን ኒ በዴራጅ ቻጅሮ በርሲሳ ወገኔ ነገሰኒ ሞ ሰላም ናችሁ? እንዴት ናችሁ? ሲያበሩ መስጊድ ዳቆን ለአንተ ልንገርህና እናቋርጥም ብለን እንጂ አብራራለሁ። እንግዲህ የቤቷ ባለቤት ደቂቃው
ተወስኖ ባይሰጥም ግን ከመጠን በላይ ንግግሩ ሲቀጥል በአንድ ሰው ብቻ ትክክል አይደለምና አትናገሩም ወይ ያለችን ነው። እንግዲህ መጠኑን ረዘም አታድርጉ። ሀሳብ የምትሰጡ ሰዎች አጠር ተናገሩ። አንድ ደቂቃ ልናገርና ሀሳቡን ጨርሻለሁ። እና ምን ልልህ ነው ዛሬ በፕሮቴስታንት ቸርቾች ውስጥ የተፈጠረው መከፋፈል ወይ ማንም ያወራኝ dubbate ma nutama barbade dubbate ba un gablu kanoni safan kenya sitti dubbanne nan sifatoro gomamme sitti damma jecha turte irratti jarri keessan bari warri simbiya kana keessatti fiddani muddatan bari baay'een isaanii maaliif afaan keessaniin dubbattu የተረገመ ቋንቋ ነው ምናምን ይጀራል ድድጋ ነው አልባሃው ለማለት ጋር dubbachuuf guyyaa tokko waa'ee kiristaanummaa nutti dubbatanii beekanidha. Itti maatii jechuudha afaan kamiinuu tajaajilamuun hin danda'ama waan jedhan qaban isaan afaan tokko gammachiisi qostiisu inni afaan oromoo afaan danda'a waan ta'eef chichiraalee qindee Haayile Gabri'eel himba irraa bari inni dubbatee ba'ala. ከጨረስክ ደግሞ እንዳትወጡ እሺ ወንድሜ። አፋን ኦሮሞት አይክኑፊ ከኒ ቦዳ ዴቢ ከኒናፊ ኦሮምኛ ትችላለህ ወይ ነው ያልሽኝ? ደረቱ አልችልም የኔ እናት አልችልም። ሲያሳለን ተርጉሙላቸው ሌሎቹ አሁን ያልገባቸው አሉ። እሺ አይ አንዱ አማርኛ ስትናገር እስቲ ኃይለ ገብርኤል ማለት ነው። ኃይለ ገብርኤል ሰብሰብ አድርገህ ቆንጆ መልእክት አስተላልፍ። ምን ለማለት ፈልገ ነው? ማን ነው የተሳሳተው? ባጭሩ ምን ይሁን ነው የምትል እኮ ምን ይሁን ነው የምትል የቱ ጋር ነው ስህተቱ? ንገረን እስቲ። እኔ የምልህ ምን መሰለህ ኃይሌን አይደል ያወራኝ በፕሮቴስታንት ቸርቾች ውስጥ ትልቅ እስከ ዛሬ ድረስ ሰንጥቆ እንደዚህ ትናንሽ ያደረጋቸው የስርዓት መፍረስ ነው። አንድ ስርዓት አንድ ሾልኮ ከወጣ ከዛ በኋላ ስርዓት ማስከበር አትችልም። አንተ ስርዓት ጥሰህ ወጥተህ ልክ ከሆንክ ነገ በአንተ ውስጥ ሆነው ስርዓት የሚጥሱ ሰዎችን ማስቆም አትችልም። ለዛ ነው ፕሮቴስታንት እንደዚህ ስንጥቅጥቅጥቅ ብሎ እስከ ዛሬ ድረስ የሚጸጸቱት። ከካቶሊክ ቸርች ስንወጣ ዝም ብለን ትምህርት ይዘን ወጣን እንጂ ስርዓቱን ይዘን አልወጣንም። የአባቶችን ስርዓት ሳንይዝ ስለወጣን ዛሬ እንደዚህ መረን እኔ በጆሮዬ ነው ሲናገሩ እየሰማኋቸው ያለ እንደዚህ መረን ተለቀን የቀረ ነው። ባለቤት አልባ አንድ ሰው እየወጣ አንድ ቸርች እየመሰረተ የፈለገውን አይነት የስተት ትምህርት የሚያስተምርበት ነገር የተፈጠረው ስርዓት ስለጠፋ ነው። ስለዚህ ዛሬ እኛ ውስጥ የተፈጠረው ተሞክሮ ነገ እንደዚህ አይነት ስርዓት አይፈጥርም ብላችሁ አትሰጉም ወይ? እናንተ ቋንቋው ምኑ ያላችሁት ጥያቄ ሁሉ ልክ ሆኖ ማለት ነው። እኔ እሱ ላይ ምንም ጥያቄ አላነሳም። ለምን እኔ ራሴ በዚህ አገልግሎት የተሳተፍኩ ሰው በመሆኔ ኦሮሚያ ክልል ቢያንስ በአዲስ አበባ ዙሪያ ያሉትን በሙሉ አውቃለሁ። በአገልግሎት ተሳትፌያለሁ። በኦሮምኛ ቋንቋ ተራክታ ሳትመናል። ሰባኪ ወስደን ስብከት እንዲሰበክ አድርገን አገልግለናል። አውቃለሁ፣ ችግሩንም አውቃለሁ። ያቅሜንም ያደረኩበት ነገር ስለሆነ ማለት ነው። ግን እንደዚህ አይነት ነገሮች ስርዓት ፈርሶ ከተሳካ ነገ ጠቅላላ የሚኖረው ስርዓት አፈርሶ ብላችሁ አትሰሙ። ንግግር የተደጋገመ ሆነብኝና የተደጋገመ ንግግር ስርዓት ፈረሰ የሚል ስለደጋገምከው ያው መልእክቱ ያጋ ነው እሱ ጋር ነው። እና ባጭሩ የትኛው ነው የፈረሰው ስርዓት? ኃይሌ ቤተክርስቲያን በአንድ ሲኖዶስ የምትመራ ቤተክርስቲያን ነች አይደለም እንዴ?
ከአንድ ሲኖዶስ ጀመር ስሜ ኃይሌ አይልም ላንተ ወይ መነጽር በመነጽር ነው የሚታነበው አይ ዶንት ኖ ኃይሌ ነው የሚል ስሜ ሌሎቻችሁ ንገሩኝ ዲያቆን ኃይሌ ነው የሚለው ለኔ የሚታየኝ እና ቤተክርስቲያን የሰጠችኝ ስሜ ብትጠራኝ ምን ይጎልብሃል በጣም ይቅርታ ይልኝ ሶሪ በጣም ይቅርታ እሺ ቀጥል እሺ ችግር የለውም ግን መልእክቱ ላይ የት ቦታ ነው ስርዓት የፈረሰው እስቲ አስረዳን እሺ እኛ ቤተክርስቲያንን እምናቃት ከዚህ ችግር መፈጠር በፊት ቤተክርስቲያን ይሄን ያህል ዘመን በአንድ ሲኖዶስ ነው አይደለ እንደ ኖረችው ስለዚህ የቋንቋ ችግር ምን ያህል ዘመን ኮኮኮይ ምን ያህል ዘመን በአንድ ሲኖዶስ ኖረች የኢትዮጵያ ኦርቶዶክስ ቢያንስ በኢትዮጵያ ጳጳሳት መመራት ከጀመረች